እንግዲህ አርጋኖን የተሰኘው ወይም አርጋኖነ ድንግል የተሰኘው የጸሎት መጽሐፍ አባታችን አባ ጊዮርጊስ ዘጋስጫ የተባለው የቤተክርስቲያናችን ቅዱስ አባት የደረሰው ነው። ተፈቀደልኝ የአባታችን የአባ ጊዮርጊስ ዘጋስጫ ድርሰት የሆነውን አርጋኖን የተሰኘውን ወይም አርጋኖነ ድንግል ተብሎ የሚጠራውን የጸሎት መጽሐፍ ነው። ይህንን እድል በማግኘቴ እግዚአብሔርን አመሰግናለሁ። እንግዲህ አርጋኖን የተሰኘው ወይም አርጋኖነ ድንግል የተሰኘው የጸሎት መጽሐፍ አባታችን አባ ጊዮርጊስ ዘጋስጫ የተባለው የቤተክርስቲያናችን ቅዱስ አባት የደረሰው ነው። በ1357 ዓመተ ምህረት ነው አባታችን አባ ጊዮርጊስ ዘጋስጫ የተወለደው። ብዙ ስያሜዎች አሉት። አባ ጊዮርጊስ ኢትዮጵያዊ ቄርሎስ ይባላል። በቅበተ እምነት ወይም በነገረ ሃይማኖት ላይ ባደረገው ተጋድሎ ምክንያት አፈ በረከት ይባላል። እጅግ ጣዕሙ እጅግ ያማረ የተወደደ ድርሰቶችን ብዙ ነገሮችን ለቤተክርስቲያን ያበረከተ አባት ስለሆነ አፈ በረከት ይባላል። ሐናፄ መቅደስ ይባላል። እንደነ ቅዱስ ላሊበላ ፍልፍል አብያተ ክርስቲያናትን ያነጸ ታላቅ አባት ነውና የአባ ጊዮርጊስ ዘጋስጫ ታሪኩን እንደው ትንሽ ባጭሩ ማንሳት ያስፈልጋል። ምክንያቱም ቅዱስ ዮሐንስ አፈወርቅ ይደልዎ ለዛ ያነብብ ቅድመ ይዝክር ስሞ ለበዓለ መጽሐፍ ወምዘ ያንብብ ወይምሃር ያለው ቃል አለ። እንግዲህ አባ ጊዮርጊስ ዘጋስጫ ድርሰት የሆነውን አርጋኖን ወይም አርጋኖነ ድንግልን ከመመልከት በፊት ትንሽ ስለ መጽሐፉ ደራሲ ጥቂት ነገሮችን ማንሳት ያስፈልጋል። ምክንያቱም አንድን መጽሐፍ ከማንበብ በፊት ደራሲው ማን እንደሆነ ምንነቱን ማየት እንደሚያስፈልግ የቤተክርስቲያን ስርዓት ያዛል እና አባ ጊዮርጊስ ዘጋስጫ እንግዲህ በ1357 የተወለደ ቅዱስ አባት ነው። የህይወት ታሪኩን ስንመለከት መጀመሪያ ትምህርት ብዙም የማይዘልቀው በሐይቅ እስጢፋኖስ ወስደው ትምህርት እንዲማር ወላጆቹ ከሰጡት በኋላ ብዙም የትምህርት ችሎታው እስከዚህም የነበረ አባት ነው። እንግዲህ በብዙ ቅዱሳን ህይወት ስናይ ቅዱሳን መጀመሪያ በተለይ በድርሰት የምናውቃቸው እንደነ አባ ሕርያቆስ እንደነ ቅዱስ ያሬድ ያሉ ታላላቅ ቅዱሳን መጀመሪያ የትምህርት ደረጃቸው ወይም ትምህርት የመቀበል ችሎታቸው ያነሰ ሆኖ ነው የምናገኘው። ይህም የሆነው ኃጢአት ስላለባቸው ወይም በእነሱ ወይ በወላጆቻቸው ኃጢአት አይደለም፣ የእግዚአብሔር ክብር በእነሱ ይገለጽ ዘንድ ነው እና ብዙ ጊዜ እግዚአብሔር በትሑታን ላይ ስለሆነ ጸጋውን የሚያሳርፈው አባታችን አባ ጊዮርጊስ ዘጋስጫም እንደሱ እንደመሰሉ ቅዱሳን መጀመሪያ የትምህርት አቀባበሉ ደከም ያለ ነበር። በዚህ ምክንያት በሌሎች በአቻው በነበሩ መነኮሳት ዘንድ ንቀትና ዘለፋ ይደርስበት ነበር። አባ ጊዮርጊስ በረድነት በሐይቅ እስጢፋኖስ ለረጅም ዓመታት እህል እየፈጨ ያገለግል ነበረ። በትምህርት አለመቀበሉና በትምህርት ችሎታው ማነስ ግን ብዙ ትችትና ዘለፋ ይደርስበት ነበር። ግን አበክሮ እመቤታችንን ይለምን ነበር። አንድ ቀን እንዲገለጥለትና መንፈሳዊ ትምህርት እንዲገባው ደጋግሞ ይጸልይ ነበር። በመጨረሻም ነሐሴ 21 ቀን ወላዲት አምላክ ተገልጣ ሊቀ መላእክት ቅዱስ ዑራኤልን ይዛ ልክ እንደ እዝራ የጽዋ ብርሃን ወይም ደግሞ የእውቀትን ጽዋ አጠጥተው ከዛ በኋላ ትምህርት እንደተገለጠለት ገድሉ በሰፊው ያስረዳል ማለት ነው። እንግዲህ አባ ጊዮርጊስ በቤተክርስቲያናችን ያደረገውን አስተዋጽኦ ለመናገር ብንሞክር ብቻውን ራሱን የቻለ ታሪክ ነው። አባ ጊዮርጊስ የብዙ መጻሕፍት ደራሲ ነው። ቤተክርስቲያንን በትምህርቱ ብርሃን ያስጌጠ ቅዱስ ነው። በደራሲነቱ ብቻም አይደለም፣ በግዕዝ ስነ ጽሑፍ እንደ ቅዱስ አባ ጊዮርጊስ ዘጋስጫ ያህል የተራቀቀ ደራሲም በቤተክርስቲያን ታሪክ የለም። በዜማውም እንዲሁ ከቅዱስ ያሬድ 8ኛው ነው። በዜማ ቅብብል ማለት ነው። እገሌ ገሌን አስተማረ ሲባል ከቅዱስ ያሬድ 8ኛው አባታችን አባ ጊዮርጊስ ዘጋስጫ ነው። የድጓ መምህር ሆኖ በሐይቅ እስጢፋኖስ ለ7 ዓመት በተደባበ ማርያም እንደዚሁ አስተምሯል። እንደዚሁም የድጓ ምስክር የሆነው ቤተልሔም የነበረው መምህር ልሳነ እፍረት የተባለው የአባታችን የአባ ጊዮርጊስ ዘጋስጫ ተማሪ ነውና በዜማም ትልቅ አስተዋጽኦ ያለው ነው። በቤተክርስቲያናችን ብዙ መጽሐፍትን የደረሰ እንደ መጽሐፈ ሰዓታት እንደ እንዚራ ስብሐት የመሳሰሉ ብዙ ድርሰቶችን ለቤተክርስቲያን ያበረከተ አባት ነው። ሌላው አባ ጊዮርጊስ ዘጋስጫ የነገስታቱ መምህር ነው። እንግዲህ ታላቅ በድርሰት የምናውቀው በቤተክርስቲያናችን የአጼ ዘርዓ ያዕቆብ እንደዚሁም የአጼ ይስሐቅ መምህር ነበር። በቤተ መንግስት ያስተምሩ የነበሩ በስዕል ቤት ያገለግሉ የነበሩ ካህናት ወገን ነውና ነገስታቱንም በማስተማር ይታወቃል። እንደዚሁም እሱ በነበረበትና ብዙ ድርሰቶችን ከ40 በላይ መጽሐፍት በደረሰበት በገዳሙ
ከእርሱ ጋር ከነበሩ ከነ አባ ጽጌ ድንግል ጋር ማህሌተ ጽጌ የምንለውን መጽሐፍ የደረሱ ማለት ነው። እጅግ ብዙ መንፈሳዊ ስራዎችን ተጋድሎችን ፈጽሟል። የወለቃ ድልድይ ተብሎ የሚታወቃል። አባ ጽጌ ድንግልና አባ ጊዮርጊስ በአንድ ዘመን የነበሩ ስለነበሩ ሌሊቱን እየተገናኙ ቃለ እግዚአብሔርን ነገረ እግዚአብሔርን እየተነጋገሩ ያድሩ ነበር እና ያንን ለማድረግ ወንዝ እየተሻገሩ ጊዜ ሲወስድባቸው እየተገናኙ ለመነጋገር የወለቃ ድልድይን አባታችን አባ ጊዮርጊስ ዘጋስጫ እንደዚሁ ሰርቷል። እንግዲህ አባ ጊዮርጊስ እንደው ታሪኩን እንናገር ገድሉን እንናገር ብንል እጅግ በጣም ሰፊ ነው። ራሱን ችሎ ስለ ገድሉ ራሱን የቻለ መርሃ ግብርና ዳሰሳ የሚፈልግ ነው። እውነት ለመናገር ያላነበባችሁት ካላችሁ የአባ ጊዮርጊስ ዘጋስጫ ገድል እጅግ በጣም በተዋበ መንገድና እጅግ ትትና በተሞላበት እንኳን ገድሉ ቀርቶ የገድሉ ጸሐፊ ራሱ የሚያሳየው ትትና ብቻውን ትምህርት የሚሆን ነው እና በጣም ሰፊ ታሪክ ያለው ነው። እንግዲህ ዛሬ በሚኖረን ቆይታ የምንዳስሰው አባ ጊዮርጊስ ዘጋስጫ ከደረሳቸው ድርሰቶች እጅግ ያማረው እጅግ የተዋበው ድርሰት መጽሐፈ አርጋኖን ወይም አርጋኖነ ድንግል ተብሎ የሚጠራው አርጋኖነ ማርያም ተብሎ የሚጠራው አርጋኖን የተሰኘውን የጸሎት መጽሐፍ ነው። እንግዲህ ይህ ድርሰት ከሌሎች ድርሰቶች ሁሉ ከአባ ጊዮርጊስ ድርሰቶች ትልቁ ዋጋ የሚሰጠው ነው። ራሱም አባ ጊዮርጊስም እጅግ የሚወደው ከድርሰቶቹ የሚያስበልጠው ነው። እንደውም በዘመኑ አጼ ዳዊት የተባለው ንጉሥ በወርቅ ቀለም አጽፎታል ከመውደዱ የተነሳ። እውነት ለመናገር የሚገባውም ነው። አርጋኖነ ድንግል እጅግ የተዋበ ጸሎት ነው። ይህንን ጸሎት ከመድረሱ በፊት በመጀመሪያ የሄደበት ሂደት በገድሉ ላይ ተጽፏል። ስለ እመቤታችን ምስጋና እና ስለተወደደ ልጇ ምስጋና ለመድረስ አባ ጊዮርጊስ ብራና አዘጋጅቶ ብዕር ቀርጾ ቀለም በጥብጦ ብራና ዳምጦ አዘጋጅቶ ሊጽፍ ተነስቶ ነበር እና ቀኑን ሙሉ ሲጽፍ ከዋለ በኋላ በማግስቱ ሲመለከተው ትናንት ሲጽፍ የዋለው ይጠፋበታል። በብራናው ላይ የለም። ወዴት ሄዶ ነው ይልና እንደ አዲስ ይጀምረዋል። እንደ አዲስ ከጻፈ በኋላም ለሁለት ለሶስት ቀን እንደዚሁ ሲመጣ ያጠዋል እና በጣም አዝኖ እመቤቴ ሆይ ምንድን ነው ያንቺን ምስጋና ለመጻፍ ተነስቼ እንዴት ይጠፋብኛል ብሎ በጣም ባዘነ ሰዓት እመቤታችን ተገልጣ ሳታስፈቅድ ለምን ለመጻፍ ተነሳህ ብላ ትነግረዋለች እና ያለ እመቤታችን ፈቃድ እና ያለ ተወደደ ልጇ ፈቃድ መንፈሳዊ ሥራ መስራት አይቻልም ያለ ረድኤተ እግዚአብሔር እና ምንም ቢወዳት እንደው ደስ የሚያሰኛት መስሎት ነበር አባ ጊዮርጊስ ሊጽፍ የተነሳውና ነገረ ማርያም ደግሞ ወይም ምስጋናዋ ደግሞ ያለ እግዚአብሔር ፈቃድና ያለ እርሷ ፈቃድ ሊሆን አይችልም። ብዙዎቹ ቅዱሳን ሊያወድሷት ፈልገው አስፈቅደው ነው። አባቷ ዳዊትም ልጄ ሆይ ስሚ ኢም ጆሮሽንም አዘንቢ ብሎ ለምኖ ነው ያመሰገናትና ስለዚህ አባ ጊዮርጊስም ሳታስፈቅድ ለምን ይህን ልትጽፍ ተነሳህ ብላ ገስጻው ከዛ በኋላ ተፈቅዶለት የእመቤታችንን ቡራኬ ተቀብሎ የደረሰው ድርሰት ነው እና አርጋኖን እጅግ በጣም አስደናቂ የጸሎት መጽሐፍ ነው። ምናልባት ሰዎች ረዘም ስለሚል አርጋኖን ለመድገም ይፈራሉ። ጀምሬ ብተወውስ አንዳንድ ሰው እንደውም ተጀምሮ ከተቋረጠ ጥሩ አይመጣም የሚል አይነት ስጋት ስላለው አርጋኖንን አይደፍረውም ለመጸለይ። ይሁንና በመሰረቱ እኛ ጸሎት ምንም ሆነ ምንም ማስታጎላችን አይቀርም። ለአንድ ቀንም ቢሆን በጥሩ ሕሊና መጸለይ አንድ ነገር ነው። እንደው ከስራ ከትምህርት ከኑሮ አንጻር ትንሽ ረዘም ማለ እንኳን የሚል ሰው ካለ እስከቻለው ድረስ ደግሞ በየክፍሉ ምዕራፍ ያለው የተከፋፈለ ስለሆነ ደግሞ የቀረውን በጊዜው በቀኑ እየደገመ ማድረስ ይችላል። እንደዚሁም ደግሞ ከጸሎት መጽሐፍነቱ ባሻገር የትምህርትም መጽሐፍ ስለሆነ ቁጭ ብሎ መነበብም የሚችል ይዘት ያለው መጽሐፍ ነው። የትምህርትም መጽሐፍ ነው፣ የጸሎትም መጽሐፍ ነው እና እጅግ የተዋበ ድርሰት ነው። አባ ጊዮርጊስ ዘጋስጫ እንግዲህ በ7 ቀናት ነው የከፋፈለው አርጋኖን የተሰኘውን የጸሎት መጽሐፍ። መጽሐፉን ሲጀምር ጸሎት እንግዲህ የጸሎት መጽሐፍ ነው፣ ግን ደግሞ ለየት ያለ ጸሎት አለው። 2 ጸሎቶች ያደርጋል። የመጀመሪያ የሚያደርገው ለራሱ ነው ከመጀመሩ በፊት መጽሐፉን። ሁለተኛ ደግሞ መጽሐፉን ለሚጸልዩ ሰዎች ጸሎት በማድረግ ይጀምራል። ለራሱ ሲጀምር በ3 መንገድ